ሰላም ሰላም የቲክቶክ ቤተሰቦች ሰላም ሰላም፣ እንዲሁም የዩቱብ ቻናል የፌስቡክ ሰላም ሰላም። እንደዚህ ያው ገበያ ላይ ቅቤ ምናምን ትልል ነው እና ልታበረታቱኝ እንድትገዙኝ። ምርጥ ቅቤ ነው፣ የገጠር ቅቤ ነው። ከወሎ ነው ይዤ የምመጣው። ያው ደላንታን የምታውቁት ታውቁታላችሁ። እና የደላንታ ቅቤ ነው። ማር ቅቤ እንቁላል አምጥቼ አሪፍ ነው። እዚህ በተለይ እንቁላል ዋጋው አሪፍ ነው። ይዤ መጥቼ እንትን እላለሁኝ። የምትገዙ አዲስ አበባ ድረስ ይዤ እመጣለሁ። እንድትገዙኝ ስልክ ቁጥር አስቀምጣለሁ፣ እንድትደውሉና እናቀብላችኋለሁ ያላችሁበት ቦታ ድረስ ማለት ነው። እና እንደዚህ እንትን ልል ነው፣ እንድታበረታቱኝ። ምርጥ ቅቤ ነው፣ የገጠር ቅቤ ነው። እንድታበረታቱኝ ይዤ የመጣው አዲስ አበባ ነው። እንትን የምለው ያው ገጠር ነው፣ ከገበሬው ነው፣ ከነጋዴ አይደለም። ከገበሬ ከገጠር ከቤተሰብ ያው የኔም ቤተሰቡ ያሉ ከዛ ነው የማመጣውና ምርጥ ቅቤ ነው። ደውሉልኝ። እንግዲህ ገና እየደረሰ ነው። ለገና ምናምን የምትፈልጉ እንቁላል፣ ቅቤ፣ ማር ምናምን ይዤ እመጣለሁ። ነጭ ማር አለ፣ ወተት የመሰለ ነጭ ማር አለ፣ ቀዩም አለ። ይዤ እመጣለሁ። በአይነት አለ እና ደውሉልኝ፣ አቀብላችኋለሁ። አዲስ አበባ ድረስ የፈለጋችሁትን ያክል እንደዚህ ቅቤ ምናምን ልነግድ ነው። አበረታቱኝ፣ የምትወዱኝ አበረታቱኝ። የኢትዮጵያ ሕዝብ የሀገሬ ሰዎች እና እንደዚህ እንትን ልናየው ምርጥ ቅቤ ነው። በእንትን በጎማ ምናምን ነው ጠጥቀውና ከገጠር የሚያመጡት። እሱን ነጋዴዎቹ አሁን እሱን ገልብጠው ምናምን ሊጨምሩም ላይጨምሩም እኔ እሱን አላውቅም፣ የሰውን ይባላል። ግን እኔ እንደዚህ ንጹህ ቅቤ ነው የማመጣላችሁ። ንጹህ ቅቤ ራሴ ሄጄ ራሴ እንትን ብዬ ነው የማመጣው ከገጠር ሄጄና እንደዚህ የሚያምር ቅቤ ነው። የምትገዙ ደውሉልኝ፣ አቀብላችኋለሁ። ምርጥ ቅቤ ነው። ለአመት በዓል እንዲሁም አሁን ገና እየደረሰ ስለሆነ ያስፈልጋል እና እንደዚህ ለእኔም አበረታቱኝ እላለሁኝ። እና እንደዛ ነው። ምርጥ ነው። ጥቅጥቅ አድርገው በእንትን ነው የሚያመጡት። ያው ትንሽ እንትን ይላል አሁን ቅዝቃዜ ምናምን ስለሆነ ለዛ ነው እነሱ አስቀምጠው ጠቅጥቀው እንትን ስለሚሉት ድርቅ ይልባቸዋል። ያው አይቆዩም፣ ወዲያው ገፍተውት ወዲያው ነው ገበያ የሚወስዱት። እና ላሞቹ ራሱ ሳር ምናምን ስለሚበሉ እንደ ከተማ ፉርሽካ ምናምን ስለማይበሉ እንትን ነው በቃ ቅቤው ደስ ይላል። ሽታ ምናምን የለውም። በጣም ምርጥ ቅቤ ነው። እንድትገዙኝ እላችኋለሁኝ እና አመሰግናለሁኝ። ያው የምትገዙ ስልክ ቁጥር አስቀምጣለሁኝ፣ እንድትገዙኝ አመሰግናለሁኝ። በሌላ ቪዲዮ ደግሞ እመጣለሁኝ። ሌላም ነገር አስቤያለሁ እንደዚህ ገበያ ላይ እንድትገዙኝ እና ገና ሳይደርስ ለገና ማዘዝ ትችላላችሁ፣ ማስመጣት እችላለሁ።